ምርጫው የከተማ ምርጫው እንዴት ነው የሚከናወነው? እንዴት ነው የምትመርጡት? በጣም ጥሩ ጥያቄ። ይሄ አንዳንድ ሰው ሳይረዳ በተደጋጋሚ አንድ ቦታ ለምንድን ነው የምትሄዱት የሚሉ ወቀሳዎች ይቀርባሉ እና በተቻለ መጠን ይህንን በደንብ ግልጽ አድርጌ ለማስረዳት ሞክራል። አንድ ከተማ ፌዴሬሽኑ ሄዶ ለማዘጋጀት እዛ ከተማ ውስጥ ያለ በመጀመሪያ ደረጃ እዛ ከተማ ውስጥ ያለ ቡድን ወይም ቡድኖች አንዳንድ አሁን ለምሳሌ ሲያትል 2 ቡድኖች አሉ አብረው በመስራት ማመልከቻ ያስገባሉ። ማመልከቻ ስታስገባል ይሄ ውድድር ወደኛ እንዲመጣ እፈልጋለሁ ከማለት ባሻገር ሆቴል ለተጫዋቾች የሚሆንና ለእንግዳዎች ማረፊያ የሚሆን ሆቴል ፕሮፖዛል ማምጣት አለብህ። የመጫወቻ ሜዳ በቂ የሆነ መቀመጫ ያለው ለኛ ህዝብ የሚበቃ ለጨዋታም የሚመጥን ሜዳ ማቅረብ አለብህ። በሶስተኛነት ደግሞ የመዝጊያ ምሽት የሚካሄድበትን አዳራሽ ማቅረብ አለብህ። እነኚህ ሶስቱን አሟልተህ ኮንትራት ይዘ ለፌዴሬሽኑ ታቀርባለህ። ፌዴሬሽኑ ሲያትል ለምሳሌ ዘንድሮ ሲያትል ተወዳድሯል፣ ቶሮንቶ ተወዳድሯል፣ ሎስ አንጀለስም አካባቢ ሞክረው ነበር፣ ወደ እናንተም ወደ ዲሲ ቨርጂኒያም ሞክረው ነበር። ግን ከነኚህ ሁሉ እነኚህ የጠቀስኳቸውን 3 መስፈርቶች አሟልቶ ያቀረበው የሲያትል ከተማ ብቻ ነበር። ስለዚህ የቀረበልን የተሟላ ነገር የሲያትል ነው። የሲያትልን አደረገን። በዚሁ አጋጣሚ ስለ ዴንቨር በተደጋጋሚ ወቀሳዎች ይቀርባሉ፣ በሶሻል ሚዲያችንም ላይ ኮሜንቶች ይመጣሉ እና ይህንንም ግልጽ ለማድረግ የባለፈው ዓመት የ2024ን ውድድር ከማድረጋችን በፊት 23ን ጨርሰን ለ24 ስንዘጋጅ ዴንቨር ከተማ ላይ ነበር ኦክቶበር ላይ ስብሰባ ያደረግነው። የዴንቨር ከተማ ውድድሩን እነሱ ጋር እንዲሆን እንደሚፈልጉ ውድድሩም ሆኖ አያውቅም እዛ ከተማ ውስጥ በጣም እንደሚፈልጉ ከንቲባው ራሱ እንዳጋጣሚ በቪዲዮ ገብቶ በጣም እኛ እዛ ከተማ እንድንሄድ ዝግጁ እንደሆኑ በጉጉት እንደሚጠብቁን የሚቻለውን ነገር በሙሉ እንደሚያደርግልን የከተማው ከንቲባ ራሱ በቪዲዮ መጥቶ ስብሰባችን ላይ መግለጫ አድርጎ 2024 ዴንቨር ነው የምንሄደው የሚል ጉጉት ኖሮን በጣም ጠብቀን ነበር። ሆኖም ግን ከዛ ስብሰባ በኋላ ከዴንቨር የመጣልን እንዳልኩ ለእነኚህ 3 መስፈርቶች ማሟያ ምንም የመጣልን ነገር የለም። ስለ ሜዳ የመጣልን የለም፣ ስለ ሆቴል የመጣልን የለም፣ ስለ መዝጊያ አዳራሽ የመጣልን ምንም አይነት የለም። እና ከዛሬ ነገ ይመጣል ከዛሬ ነገ ይመጣል በማለት ታስታውስ እንደሆነ አትላንታ እንደሚሆን ራሱ በጣም ቆይተን የተናገርነው ወደ ሜይ አካባቢ ነው የተናገርነው። እና በዛ በጣም ብዙ ተወቅሰናል፣ ብዙ ተብለናል። ግን እዛ መሄድ ጉጉቱ ስለነበረን በዛ የተነሳ ምንም ነገር አልመጣም። ያው አትላንታ ሄድን። ከዛ ከአትላንታ በኋላ ደግሞ ዓመታዊ ግምገማ ሲደረግ ይህን ስብሰባ እንደገና ዴንቨር እናድርገው፣ ለምንድን ነው ዴንቨር ያልሆነው? ተመልሰን መሄድስ የምንችልበት መንገድ አለ ወይ በሚል ከኮሚኒቲውም ከቡድኑም ጋር ለመነጋገር ብዙም ባጨቃጭቅም ዴንቨር ስብሰባ ተደርጎ ዴንቨር ሄደን ነበር ባለፈው ኦክቶበር። እና እንግዲህ ያው ዴንቨርም እንደ ማንኛውም ከተማ ማመልከቻ አስገብቶ እነኝህን መስፈርቶች አሟልቶ መወዳደር እንደሚችል ግልጽ ነበር። እንዳልኩ ሁሉን ነገር አሟልቶ ፊት ለፊት የመጣ የሲያትል ከተማ ብቻ